እንኳን ደህና መጡ ወደ ቻናላችን። ዛሬ ዓለማችን ላይ ካሉ በጣም አስገራሚ እንስሳት አንዱን እንነጋገራለን። ይህ ትንሽ እንስሳ በጨለማ ውስጥ ይኖራል፣ ግን ከዓይን ይልቅ ኮከብ የተቀረጸ አፍንጫ አለው። በዓለም ላይ ፈጣኑ ተመጋቢ ሆኖ ተመዝግቧል። ከ120 ሚሊ ሰከንድ ባነሰ ጊዜ ምግብ ይፈልጋል፣ ይለይባል እና ይበላል። ይህ እንስሳ ስታር ኖዝድ ሞል ይባላል። ስታር ኖዝድ ሞል ትንሽ ሴሚ አኳቲክ ወይም በውሃና በመሬት ላይ የሚኖር ሞል ነው። አካላዊ ባህሪያቱ ርዝመት 15-20 ሴንቲሜትር ጅራቱን ጨምሮ፣ ክብደት ከ35 እስከ 75 ግራም፣ ቀለም ጥቁር ቡናማ ወይም ጥቁር ፀጉር ውሃ የማይገባበት። አይኖቹ ትንሽ እና ደካማ፣ በጨለማው ስለሚኖር እይታ አያስፈልገውም። ጅራቱ በክረምት ስብ ይሞላል። በጣም ልዩ ነገር አፍንጫው ነው። 22 ቁራጭ ስጋዊ እጅጌዎች ኮከብ መልክ ይፈጥራሉ። አንዳንድ እጅጌ በትንንሽ ኢመር ኦርጋንስ ተሸፍኗል። ከ25000 በላይ የንካ ተቀባይ ሴሎች አሉት። ከሰው እጅ በ5 እጥፍ ተጨማሪ የነርቭ ፋይበር። ይህ ኮከብ አፍንጫ ከዓይን ይልቅ ይሰራል። በሰከንድ ከ10 እስከ 12 ነገሮችን መነካካት ይችላል። አንጎሉ በ8 ሚሊ ሰከንድ ውስጥ ይህ ምግብ ነው ወይስ አይደለም ይወስናል። በውሃ ውስጥ እንኳን ይጠቀማል። ቡባዎችን በመተንፈስ ይጠቀማል። በዓለም ላይ ብቸኛ ሰው በውሃ ውስጥ የሚያሸት አጥቢ እንስሳ ነው። ይህ ፈጣን ንካስ ስለሚያደርገው በዓለም ላይ ፈጣን ተመጋቢ አጥቢ እንስሳ ሆኗል። አማካይ ለ127 ሚሊ ሰከንድ፣ አንዳንዴ 120 ሚሊ ሰከንድ ብቻ። በሰሜን አሜሪካ በምስራቅ ክፍል ይገኛል። በኩቤክ ወይም ካናዳ እስከ ጆርጂያ ወይም አሜሪካ ዋና መኖሪያ እርጥብ ቦታዎች ማርሽ፣ የጅረት ጠርፍ፣ እርጥበት ጫካዎች ነው። በውሃ አጠገብ ይኖራል ምክንያቱም ምግብ ብዙ ጊዜ አለ እዛ። ዋና ምግቡ የውሃ ነፍሳት፣ እጪዎች፣ ትሎች፣ ሌች፣ ትንንሽ አሳዎች፣ መልስክ እና ክራስታሲያን ነው። በቀን ከሰውነቱ ክብደት 50% በላይ ይበላል። በጨለማ ውስጥ ይኖራል፣ ግን በቀን እና ሌሊት ንቁ ነው። በበረዶ ስር እንኳን ይዋኛል። ቦዮች ይቆፍራል፣ አንዳንዴ 270 ሜትር ይደርሳል። ቦዮቹ ወደ ውሃ ይከፍታሉ። በውሃ ውስጥ በተለዋጭ እግሮቹ ይዋኛል። ብቻውን ይኖራል። በክረምት ጅራቱ ስብ ያከማቻል። ሴቶች ከ3 እስከ 7 ህጻናት ይወልዳሉ። እድሜያቸው በዱር ከ2 እስከ 3 ዓመት ነው። በተለይ ኬንታንያ ብዙ ጥናት አድርገዋል። አንጎሉ ከአፍንጫው ሲግናል ጋር በተለየ መልኩ ተደራጅቷል። አስገራሚ እውነታዎች በዓለም ላይ በጣም ስሱ የንካ አካል። በውሃ ውስጥ ኤሌክትሪክ ሲግናል ሊያውቅ ይችላል። በቀን ብዙ ጊዜ ይበላል ምክንያቱም ትንሽ ምግቦች ብዙ ናቸው። በበረዶ ስር ይዋኛል። ይህ እንስሳ የእርጥብ ቦታዎች ጤና ይጠብቃል። ቦዮችን አፈርን ያነቃቃሉ፣ ግን የእርጥብ ቦታዎች መጥፋት ለሱ ስጋት ነው። ሰዎች ብዙ ጊዜ አያዩትም ምክንያቱም በመሬት ስር ነው የሚኖረው፣ ግን በተፈጥሮ ዶክመንተሪዎች ውስጥ ብዙ ጊዜ ይታያል። ስታር ኖዝድ ሞል የተፈጥሮ አስደናቂ ፈጠራ ነው። በጨለማ ውስጥ ከአፍንጫው ጋር ይታያል፣ በፍጥነት ይበላል እና በውሃ ውስጥ ይዋኛል። ተፈጥሮ ምን ያህል አስገራሚ እንደሆነ ያሳየናል። ይህ ቪዲዮ ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና አስተያየቱን ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።